በዚህ ቪዲዮ እንደተመለከታችሁት አንድ ጎልማሳ ሩህ ወጣት ቀና ብሎ ወደ ፎቅ ሲመለከት ከታላቅ ፎቅ አንድ ሕፃን ልጅ ሊወድቅ ሲል ያየዋል እና እንደምንም ተንደርድሮ ይህንን ሕፃን ከፎቅ ላይ ሲወድቅ አቅፎ ደግፎ ያተርፈዋል እና የዚህ የሕፃኑ ልጅ እናት ልጇን ያተረፈላትን ያንን ጎልማሳ ወጣት እንደማመስገን፣ እንደመሸለም፣ እንደመባረክ ይልቅ በምትኩ ትከሰዋለች። ፍርድ ቤት ይዛው ትቆማለች። ልጄን ከፎቅ ላይ ሲወድቅ በደንብ አርጎ ስላልያዘው ስላልደገፈው የልጄ አጥንቶች አብጠዋል እና መጠነኛ ጉዳት አግኝቶታል። ስለዚህ ያ ወጣት በደንብ አርጎ ልጄን አልደገፈውምና የሱ ስህተት ነውና ለልጁ የሕክምና የሚወጣውን ወጪ እና ሌላም ተጨማሪ ወጪ $500,000 $500,000 ማለት ነው የአሜሪካ ዶላር እንዲከፈላት ያንን ልጇን ከሞት ያተረፈላትን መልካም ወጣት፣ ደግ ወጣት፣ ሩህሩህ ወጣት ፍርድ ቤት ይዛው በክስ ቆመች። ዳኛውም እጅግ ተናደደ፣ እጅግ አዘነ፣ እጅግ ተቆጣና በሴትየዋ ላይ ፍርድ ወሰነባት። ልጅሽን ያዳንልሽን ይህ መልካም ስነ ምግባር ሩህሩህ ወጣት ራሱን ሳይሰስት ልጁን በማትረፉ ልታመሰግኝው እና የበለጠ አፕሪሼት ልታረጊው ሲገባሽ፣ አንቺ ግን በቁጣና በጥል ገንዘብን መርጠሽ ሰልፊሽ ሆነሽ ራስሽን ወደሽ ልጁን ፍርድ ቤት ይዘሽው ቀረብሽ። ይህ ሰው ፍርድ ቤት ሳይሆን ምስጋናና ክብር ሽልማት ነበረ የሚገባው፣ ልጅሽን ያተረፈው። ስለዚህ በዚህ ፋንታ አንቺ ልጁን ፍርድ ቤት ይዘሽ በመቅረብሽ $30,000 ትቀጫለሽ ብሎ ዳኛው ክሱን ወደ እሷ ያዞረዋል። ይህንን ታሪክ ስመለከት መቼም በዚህ ምድር ላይ እጅግ ክፉ ሰዎች አሉ። በጣም መጥፎ፣ ክፉ፣ ሕሊና የሌላቸው፣ ርኅራኄ የሌላቸው፣ አዙሮ ማየት የማይችሉ፣ መልካም ነገር በልቦናቸው ያልተፈጠረባቸው፣ ሰይጣን በልባቸው የሞላ እጅግ ክፉ ሰዎች አሉ። መልካም አድርጋችሁ በርኅራኄ ሰውን በረዳችሁ፣ ሰውን ባገዛችሁ፣ በችግራቸው በደረሳችሁላቸው፣ ማዕዳችሁን ባካፈላችኋቸው፣ በገንዘብ በረዳችኋቸው፣ በማቴሪያል በረዳችኋቸው፣ ከችግራቸው ተካፋይ ሆናችሁ ከችግራቸው ያስመለጣችኋቸው ትልቅ ደረጃ ላይ እንዲደርሱ ለዛሬ በሕይወታቸው ትልቅ ለውጥ እንዲመጣ ከወደቁበት ከጨለማ ውስጥ አውጥታችሁ ወደ ብርሃን ያመጣችኋቸው፣ ከድህነት ወደ ባለጸግነት ያሻገራችኋቸው ሰዎች ያስተማራችኋቸው ሊሆን ይችላል። ያሳከማችኋቸው ሊሆን ይችላሉ። በሞት ጊዜ በሞት አፋፍ ሄዳችሁ ያሳከማችኋቸውና ያተረፋችኋቸው ሰዎች ይሆናሉ። ገንዘብ በቸገራቸው ጊዜ በንግዳቸው ይሆናል፣ በኑሯቸው ይሆናል፣ በሕይወታቸው ገንዘባችሁን ከፍላችሁ ችግራቸውን ያሳለፋችሁላቸው ሰዎች መልሰው በእናንተ ላይ በክፋት የተነሱባችሁ ሰዎች አጋጥሟችሁ ያውቃል? መልካም በመመለስ ፋንታ፣ በመባረክ ፋንታ የረገሟችሁ ሰዎች አጋጥሟችሁ ያውቃል? በቅንዓት ተነሳስተው በእናንተ ላይ በክፋት የቆሙባችሁ ሰዎች አጋጥሟችሁ ያውቃል? እንደዚህ አይነት ሰዎች በሕይወታችን ውስጥ በሕይወታችን አጋጣሚ ውስጥ መፈጠራቸው የግድ ነው። ሌላው እናንተ ለእርዳታ ብላችሁ አንዳንድ ጊዜ ሰውን ለመርዳት ካላችሁ አካፍላችሁ ገንዘብ ልካችሁ
ከዛ ችግር እንዲወጣ ታደርጓቸውና ሌላ ጊዜ ደግሞ መልሰው እርዳታ ይጠይቋችኋል። በዛን ጊዜ ደግሞ እናንተ ሌላ የምትረዱት በተለያየ ችግር ውስጥ የሚያልፉ ብዙ ሰዎች ይኖራሉና አሁን ሌላም ሰው እየረዳሁ ስለሆነ አሁን በዚህ ሰዓት መርዳት አልችልም ካላችኋቸው መልሰው የሚጣሏችሁ የሚያኮርፏችሁ እንደውም በእናንተ ላይ የበለጠ በክፋት የሚነሱ በፊት ያደረጋችሁላቸውን ቸርነት ረስተው ሁሉ ጊዜ እንድትረዷቸው የሚፈልጉ በሌላው መርዳት ሲገባቸው ታንኪዩ ማለት ሲገባቸው እንደገና ሁሉ ጊዜ ኤክስፔክት የሚያረጓችሁ ሰዎች በርህራሄያችሁ ቸርነት ባረጋችሁ መልሶ ጠላት የሆኑባችሁ ሰዎች አሉ። እንደዛ አይነት ሰዎች በህይወታችን አሉ ወገኖቼ። እንደዛ አይነት ሰዎች በየትኛውም ማህበራዊ ውስጥ አሉ። በማህበራዊ ነገር ውስጥ አሉ፣ በቤተ ክርስቲያን ውስጥ አሉ፣ በእምነት ቦታዎች አሉ። በልዩ ልዩ ነገሮች ውስጥ እንዲህ አይነት ነገር በክፋት የተሞሉ መልካም ህሊና የሌላቸው ጨካኞች፣ በፍጹም ፈሪሃ እግዚአብሔር የሌላቸው ህሊናቸውን የሸጡ ሰዎች ብዙ ናቸው። አይናቸው የጨለመ ልባቸው የታወረ ባደረጋችሁት መልካም ስራ ሊባርኳችሁ ሲገባ በክፋት፣ በቅናት፣ በተንኮል፣ ባድመኝነት፣ በበቀል የሚመጡባችሁ ሰዎች ብዙ ናቸውና ዳኛው ለዛች ክፉ ሴት በቁጣና በእልህ ፍርዷን አከናነባት። ይህን ሳስብ መዝሙረ ዳዊት ምዕራፍ 41 ላይ ስፔሻሊ ቁጥር 9 ላይ ነው ያለው። ግን መዝሙር 41 እናንተ መልካም አርጋችሁ ሰዎች ክፉ ሲመልሱ እናንተ የረዳችኋቸው ያገዛችኋቸው ሰዎች በክፋት መጥተው እናንተን ሲጎዷችሁ ላለ አይነት ሰዎች ነው የተጻፈው። ዳዊት እሱ ረድቷቸው አግዟቸው ታላቅ ቦታ አድርሷቸው ከችግራቸው አስመልጧቸው ከሐዘናቸው አትርፏቸው ከሞት አደጋ አትርፏቸው ነገር ግን መልሰው በዳዊት ላይ የተነሱበትን ሰዎች ነው በእግዚአብሔር ፊት እንደነዚህ አይነት ሰዎች ታያለህ ወይ ትፈርዳለህ ወይ ያለ ዳዊት የሚናገረው። መዝሙር 41 ቁጥር 9 ላይ ያ እውነተኛ ባልንጀራዬ ነው ብዬ ያመንኩት ባልንጀራዬ እና ዳቦዬን የበላ እንጀራዬን የበላው ያ ባልንጀራዬ እንጀራዬን የቆረስኩለት ማዕድ ያካፈልኩት ሰው ተረከዙን አነሳብኝ፣ እግሩን በእኔ ላይ አነሳ ለመረገጥ ብሎ ዳዊት ይናገራል። እና ሙሉን አንቡት መዝሙረ ዳዊት ምዕራፍ 1 እንደዚህ አይነት ክፉ ሰዎችን የሚመለከት ነው ዳዊት የጻፈው። የሚገርማችሁ እንዲህ አይነት ሰዎች ለዘላለም አይቀየሩ ለዘላለም። ምክንያቱም ለሰይጣን የተሰጠ ልብ ነው ያላቸው፣ በሰይጣን የተሞላ አይን ነው ያላቸው፣ በክፋት የተሞላ አስተሳሰብና ባህሪ ነው ያላቸው፣ አጋንንታዊ ስብዕና ነው ያላቸውና እነዚህን ሰዎች የሚበቀላቸው የሚፈርድባቸው እግዚአብሔር ነው። ከእግዚአብሔር ፍርድ አያመልጡ፣ በፍጹም አያመልጡ። ስለዚህ እኛ በእነሱ ላይ መፍረድ ትተን ስለ እነሱ መማለድ የበለጠ መልካም ሥራ ለመስራት ወደ ኋላ አትበሉ። እነዚህ ሰዎች ሌላ ጊዜ ሌላን ሰው እንዳትረዱ ልባችሁን ለማጨለም አጋንንት የሚልካቸው ሰዎች ናቸው። የእናንተን ባህሪ የእናንተን መልካም ሥራ እንደገና ለማሰር የሚላኩ ለማበላሸት የሚላኩ ተስፋ ለማስቆረጥ የሚላኩ ብርሃናችሁን ለማጨለም የሚላኩ መልእክተኛ የሰይጣን መልእክተኛ ናቸው። የአጋንንት የገሃነም ደጆች መልእክተኞች ናቸው። ስለዚህ እነዚህን ሰዎች አይታችሁ ከመልካም ሥራ ወደ ኋላ እንዳትሉ። ምክንያቱም ታርጌቱ ሰይጣን እናንተ ሌላ ብዙ የሚረዳ ብዙ የሚሰራ መልካም ሥራ ስላለ ያንን መልካም ሥራ እንዳትቀጥሉ በእነዚህ ሰዎች ተስፋ ቆርጣችሁ ለሰው ከእንግዲህ በኋላ መልካም አላደርግም ብላችሁ እንድትጨክኑ እና ደግሞ ከመልካም ሥራችሁ ተስፋ ቆርጣችሁ አዝናችሁ እንድትቀመጡ ለማድረግ እንዲህ አይነት ጊዜ እግዚአብሔር የሚለን ቀጥል ነው። ጉዞህን ቀጥል።
በእምነት መራመድ፣ ክፉን በደግ ማሸነፍ፣ ክፉን በክፉ አታሸንፍ ነው የሚለው። ክፉን በደግ አሸንፍ። በመልካም ሥራ እያሸነፍን መልካምን ሥራ እየሠራን እንደነዚህ አይነት ሰዎችን ትተናቸው አልፈን ሄደን ሌሎችን መርዳት ማቆም የለብንም። ሌሎችን ማገዝ፣ መልካም ሥራችንን መቀጠል የለብንም። እግዚአብሔር በረከቱን ቸርነቱን በሕይወታችሁ ሲከፍላችሁ ታዩታላችሁ። እነዚህ ሰዎች የተነሱባችሁን ነገር አድርጋችሁላቸው የረሱትን ነገር በእጥፍ በመቶ እጥፍ በሺህ እጥፍ እግዚአብሔር እንደገና ሲባርካችሁ፣ እንደገና ሲጎበኛችሁ፣ እንደገና ፊቱን ሲያበራ፣ እንደገና አፋችሁን በሳቅ ሲሞላ ታዩታላችሁ። እና ሰዎቹን ትታችሁ እግዚአብሔርን እዩት። እግዚአብሔር ቸር ነው። ለኃጢአተኞችም ለጻድቃንም እኩል ፀሐይ ያወጣል። ስለዚህ የሰዎች ክፋት አያቆማችሁ። መልካም ሥራችሁ ይቀጥል። በጎ ሥራችሁ ይቀጥል። ልባችሁ አይውደቅ። አይዟችሁ። እንደዚህ አይነት ሰዎች በሕይወታችን አጋጥመውን ስለሚያውቁ እናንተ በደስታና በሰላም ያለ ጸጸት፣ ያለ ሀፍረት፣ ንጹሕ እንቅልፍ ስትተኙ እነሱ ዴይሊ ጊልቲ ኮንሽየስ እናንተን በሚያዩበት ጊዜ ያፍራሉ፣ ይሸማቀቃሉ። ሁል ጊዜ ቁስል ይዘው ነው የሚሄዱት። ሁል ጊዜ ሕመም ተሸክመው ነው የሚሄዱት። እናንተ ግን የረዳችሁን ጌታ ያገዛችሁን ጌታ የምታዩ ስለሆነ እግዚአብሔር በሰላሙ የሞላችሁ እንቅልፋችሁ የጣፈጠ ሁል ጊዜ ደግሞ በኮንፊደንስ ነው የምትኖሩት። በንጹሕ ሕሊና ስለምትመላለሱ you don't fear anything else. You are bold just like a lion. You are roaring just like a lion, a strong lion. So እግዚአብሔር ከእናንተ ጋር ነው። አይዟችሁ፣ በርቱ፣ በመልካም ሥራችሁ አትታክቱ። እግዚአብሔር ብድራታችሁን ይከፍላል። በዚህ ውስጥ ለቆሰላችሁ፣ በዚህ ለተጎዳችሁ ሰዎች ጸልያለሁ። እግዚአብሔር አምላክና አባት ሆይ ስብራታቸውን አንተ ጠግን፣ የውስጥ ሕመማቸውን አንተ ፈውስ። በጌታ በኢየሱስ ክርስቶስ ስም ዳኝነትን የምትሰጥ ፍርድን የምትመለከት ከላይ ሆነ ዳኛ የሆንክ የእስራኤል ቅዱስ የዘመናት ቅዱስ በሥራህ በባሕሪ ቅዱስ ነህ። በጌታ በኢየሱስ ስም እንዲህ አይነት ሰዎችን ልትባርክ የምትወድ የበረከት አምላክ ነህ፣ የቸርነት አምላክ ነህ፣ የእውነት አምላክ ነህና በእውነትህ ደግሞ አድናቸው፣ በቸርነትህም ባርካቸው። የእጃቸውን ሥራ ባርክ፣ ቀሪ ዘመናቸውን ባርክ፣ ውስጥና መንፈሳቸውን ደግሞ በኃይልህ አድሰው። ከክፉ ነገር ሁሉ አንተ ጠብቃቸው፣ ሪስቶር ይደረጉ፣ ኃይላቸው እንደ ንስር ይታደስ። በጌታ በኢየሱስ ክርስቶስ ስም አሜን።